ከዜሮ ተነስቼ በጥቂት ቪዲዮዎች ብቻ በአጭር ጊዜ ውስጥ ስኬታማ መሆን ችያለሁ። የሀገራችን ታዋቂ ዩቲዩበሮች እነ አቤል ብርሃኑ፣ ዶንኪ ቲዩብ፣ ማራኪ ወግ፣ ጃኒ፣ ኤፊጂ፣ ፍጹም ፍሳ እና ሌሎችም ታዋቂ ሰዎች በስራዎቼ ተደንቀው አስገራሚ ኮሜንቶችን ጽፈውልኛል። ብዙዎች ደግሞ ኢትዮጵያን ሚስተር ቢስት እስከ ማለት ደርሰዋል። እንዲሁም ለመጀመሪያ ጊዜ እንደዚህ አይነት ቪዲዮ በአማርኛ አየው ዋው እስከ ማለት የደረሱ ብዙ ሰዎች አሉ። እና ለኔ እንግዲህ በጣም ኢምፕረስ የሚያደርገኝ ችሎታ ካላቸው በጣም ጥቂት ሰዎች አንዱ አንተ እና ዩቲዩብ ላይ ማውን የተሳካለ ተዛ ለሁለተኛው የዩቲዩብ ቻናሌ ኤዲተር ፈልጋለሁ። ልክ እንደ ሚኪስታር ማለት ይሄኛው ልጅ ማለት ነው። ነገር ግን እንዲህ ውጤታማ ሆኜ እያለ ለሁለት ወራት ከዩቲዩብ ጠፍቼ ነበር። ለምን ጠፋው? አውቃለሁ ከዩቲዩብ በጣም እንደጠፋው ቱመን ዜጎ ይላል ዩቲዩብ ላይ ስገቡ ራሱ እንዴት ናችሁ? እግዚአብሔር ይመስገን ያለው ያው የጠፋውበት ምክንያት የ60 ሰዓት የቪዲዮ ኤዲቲንግ እንዲሁም የቪዥዋል ኢፌክት ትምህርት እያስተማርኩ ስለነበረ ነው። በቪዲዮዎቼ ኮሜንት ስር ከ400 ሰዎች በላይ የቪዲዮ ኤዲቲንግ ትምህርት አዘጋጅልን ባላችሁኝ መሰረት የኢትዮጵያን ቁጥር 1 የኦንላይን የኤዲቲንግ ትምህርት በ13 ምዕራፍ የተከፈለን የ60 ሰዓት ትምህርትን አዘጋጅቼ ጨርሻለሁ። በዚህ ትምህርት የዘመናችንን ቴክኖሎጂ ኤአይን ጨምሮ ዓለማችን ላይ አሁን ላይ አንደኛ የሆኑትን ሶፍትዌሮች በመጠቀም ኤዲት የምናደርግ ይሆናል። ያለምንም የቪዲዮ ማስታወቂያ በአንድ ፖስተር ብቻ ከ230 ሰዎች በላይ ቅድመ ምዝገባ ተመዝግበዋል። ስልሳ ሰዓት ስላችሁ በጣም ከባድ ነው። 60 ሰዓቱን ለማየት ራሱ 4 ቀን ይፈጅባችኋል። ማለት ቪዲዮን ከፍታችሁ ፕሌይ ብላችሁ ራሱ 4 ቀን ማለት ነው። በ13 ምዕራፍ ነው የተከፋፈለው። ስለ ትምህርቱ ደግሞ በደንብ እነግራችኋለሁ። ለምን ከሀገራችን አንደኛ ሆነ። በወር $500 እስከ $2000 ተከፋይ ለመሆን ወይም በሀገር ውስጥ በ100 ሺዎች የሚቆጠር ብር ለመስራት አንድ ትልቅ ምስጢር አለ። ግን ይሄን ውጤት ለማግኘት መጀመሪያ ህመሙን ማለፍ ግድ ይላል። ብዙዎቻችሁ የምታውቁኝ በዩቲዩበርነት ነው፣ ግን እኔ ዋናው ስራዬ ቪዲዮ ኤዲተርነት ነው። በቅድሚያ ግን እኔ ለማታውቁኝ ከ7 ዓመት በላይ ልምድ ያለኝ ቪዲዮ ኤዲተር እና ግራፊክስ ዲዛይነር እንዲሁም ቪዥዋል ኢፌክት አርቲስት ነኝ። ያው 7 ዓመት ያልኳችሁ ከሀገራችን ትላልቅ ካምፓኒዎች ጋር እየሰራው ብር መስራት የጀመርኩበት ዓመት ነው እንጂ ኤዲቲንግ ከጀመርኩ ሰነባብቻለሁ። ከልጅነቴ ጀምሮ ነው የጀመርኩት። እንዴት ከልጅነቴ ጀምሮ ወደ ቪዲዮ ኤዲቲንግ እንደገባው በኋላ የምነግራችሁ ይሆናል። አሁን ግን ወደዚህ እንለፍ። መጀመሪያው አዋርድ በምርጥ ኤዲቲንግ ተሸላሚ የሆነው ሚካኤል ሞገስ። ዛሬ ላለሁበት ደረጃ ለመድረስ በቀን ከ18 ሰዓት በላይ እየሰራው ትልቅ ዋጋ ከፍያለሁ። ዛሬም ቢሆን በቀን ከ13 ሰዓት እስከ 19 ሰዓት መስራት ለኔ የተለመደ ነው። ምክንያቱም ኢትዮጵያ ውስጥ እጅግ ተፈላጊ ኤዲተር ስለሆንኩ። ሰክሰስፉል ለመሆን ህመም ማለፍ ግድ ነው። ግን ይሄ ህመም መጨረሻ ላይ ሽልማት አለው፣ ዋንጫ አለው። እናም ይህ ትምህርት ሀገራችን ውስጥ ያልተለመዱትን የኤዲቲንግ ትምህርቶችን ያካተተ ስለሆነ ህመም አለው። በጣም ከባድ ነው። ግን የምታገኙት ሽልማት የራሳችሁን ህይወት መለወጥ ሊሆን ይችላል። ግን ለምን ቪዲዮ ኤዲቲንግ ብዙዎች ተምረው ስራ ያጣሉ? ለምን ዝቅተኛ ተከፋይ ይሆናሉ? ችግሩ ከሚያስተምራቸው ትምህርት ቤቶች ነው። በዚህ የዓለማችን የኤዲቲንግ ጥበብ ባደገበት ዘመን አብዛኞቹ የሀገራችን የኤዲቲንግ ትምህርት ቤቶች ለምን ያረጀና ድሮ የቀረ ዘዴን ያስተምራሉ? ይህንንም የምንመለከተው ይሆናል። ለዚህ ነው የ7 ዓመት ልምዴን አጠቃልዬ ስታርስ አካዳሚን የከፈትኩት። በዚህ የተሟላ ሁለገብ ታላቅ ትምህርት የሀገራችን ካምፓኒዎች የሚፈልጉትን የኤዲቲንግ ጥበብ ብቻ ሳይሆን የዓለማችን ዝነኞች የሚጠቀሙበትን ስልት ጭምር እንማራለን። ከነዚህም ትምህርቶች አንዱ ደግሞ ከ400 ሚሊዮን በላይ ሰብስክራይብ ያለው የዓለማችን ቁጥር 1 ዩቲዩበር የሚስተር ቢስት ኤዲቲንግ ስታይልም ተካቶበታል። የሚስተር ቢስትን ኤዲቲንግ ስታይል በሁለት ክፍል ከፍዬ ነው ያስተማርኩት። የመጀመሪያው ክፍል የራሱን የሚስተር ቢስት ቪዲዮ ነው ኤዲት የምናደርገው። ይሄን ቪዲዮ አይታችሁታል አይደል? ይሄን ቪዲዮ ከዜሮ ጀምረን ኤዲት እናደርጋለን። ከዛ ሚስተር ቢስት ቁጥር 2 ደግሞ በሚለው ስታይል እኔ ራሴ እጂ ብሔራዊ ቤተ መንግስት የተቀረጽኩት ቪዲዮ አለ። አሁን የምገኘው የቀዳማዊ አፄ ኃይለ ሥላሴ ቤተ መንግስት ውስጥ ነው። ይህ የቢሊዮን ብር ዋጋ ያላቸውና በታሪክ የማይተኩ ብርቅዬ መኪኖች ማከማቻ ነው። መኪኖቹን ላሳያችሁ። ዛሬ ሁሉንም አሳያችኋለሁ።
እዚህ ውስጥ ያሉት መኪኖች መኪና ብቻ አይደሉም፣ የሚንቀሳቀሱ ቤተ መንግስቶች ናቸው። የቀዳማዊ የአፄ ኃይለ ሥላሴን መኪና ጎብኝቻለሁ ማለት ነው። እሱን ስጎበኝ ኤዲት እናደርገዋለን። እሱ ቪዲዮ በሚስተር ቢስት ኤዲቲንግ ነው ኤዲት የምናደርገው ማለት መኪናው ላይ ትራክ አድርገን ጽሁፍ እናስገባለን። ዳይምለር እና ይሄኛው ድንቅ መኪና ሮልስ ሮይስ ላንድውሌት የመኪናውን ጎማ ምናምን በቃ የሆነ እንዲያምር ኢፌክት እንጨምርበታለን። ይሄኛው አውራሪስ ይባላል። ስሙ እንደሚነግረን ግዙፍና አስፈሪ ነው። ይሄ ደግሞ የንጉሱ ሮልስ ሮይስ ሊሞዚን ነው። አሁን በዚህ ዘመን ሰው ወጣት በተለይ ስትሆን ወሬ ይሰለቻል። ቪዲዮ ኤዲቲንግ ማለት እንደዚህ ነው ከምትሉ ቪዲዮ ኤዲት እያደረጋችሁ ማስተማር ያለባችሁ። ስለዚህ ለወጣቱ እንዲሆን ወሬ ሳይሆን ተግባር ነው ማስተምሩ ማለት ነው። አይናችሁ እያየ ስክሪን ላይ ነው የምትማሩት ከዜሮ ማለት ነው። ሶፍትዌር ከመጫን ጀምሮ ቲቪ ቻናሎች እና ዩቲዩቦች የሚፈልጉት ኤዲቲንግ ስታይልም አለ። ለምሳሌ ኢንተርቪው እናንተ የተለያዩ ቲቪ ቻናሎች ላይ የምታያቸው ኤዲቲንጎች ማለት ነው እነሱን አካቷል። ሲኒማ ለሚወዱ ደግሞ ፊልም ውስጥ መግባት ለሚፈልጉ ሰዎች ደግሞ ቪዥዋል ኢፌክት ማካተቻለሁ። ለምሳሌ ይሄ መኪናው አልነደደም ማለት አልተቃጠለም፣ ላይት ብቻ ነው የበራበት። ይሄ መኪና እናነደዋለን በኤዲቲንግ ማለት ነው። እንግዲህ አስቡት ገና ለጀማሪ ቪዲዮ ኤዲተር ሆናችሁ መኪና ስታነዱ አስቡት። ይሄንን ተመልከቱት። ሄሊኮፕተር የለውም ምናምን ሰማዩ ግን እኛ ሄሊኮፕተር ጨምረንበት ሄሊኮፕተሩን እንከሰክሷለን። ግሪን ስክሪን ላይ የተቀረጸች መኪናው እየሄደ አይደለም ግን ትተኩሳለች። አያችኋት? ትተኩሳለች። ከዛም በኋላ በዚህ ማንግል ተመልከቱት። በዚህ ማንግል እሷ ናት እየተኮሰች ነው ግን ምንም ተኩስ የለውም። ቆሟል መኪናው ሲጀምር ግሪን ስክሪን ነው ከጀርባው። ከዛም እነዚህ ወንዶች ደግሞ ተመልከቱት። እሷ ስትተኩስ እነሱም እየተኮሱ ነው ማለት ነው። ከዛም ግሪን ስክሪን ነው ተመልከቱት። ከጀርባ ግሪን ስክሪን መኪናው እየሄደ አይደለም ጭራሽ። ሰውየው ሽጉጥ ይተኩሳል ምንም እሳት የለውም ምናምን። ሰውየው የውሸት ይሞታል ምንም ኢፌክት የለውም ይሞታል። ይሄን ግን እኛ ወደ ምን ቀየር ነው ተመልከቱት። ትተኩሳለች መኪናው እየሄደ ነው እየበረረ ነው። መኪናው ማለት በጥይቱ ላይ ይበሳሳል። መጀመሪያ ላይ አሁን ሲበሳሳ የለም በኤዲቲንግ እንበሳሳዋለን። የመኪናው መስታወት ይበሳል። መጨረሻ ላይ ሰውየው ጭንቅላቱን ተመቶ እንደዚህ እንደምትመለከቱት። ይሄው ገና ለጀማሪ ኤዲተር ነው። እንደውም አላከበርኩባችሁም። ከዚህ በላይ በጣም ማክበር ይቻላል። ምናልባት ኤክስፐርት በጣም ስትሆኑ ይሄንን ራሱ ነው በጣም አሻሽለ ነው እንሰራዋለን ማለት ነው። ሌላም ትምህርት አለ በነገራችን ላይ በጣም ብዙ አሉ። ለምሳሌ ይህን ሰውዬ ተመልከቱት። ግሪን ስክሪን የነበረ ማርስ ላይ እናወጣዋለን። ይሄ ሲኒማ ለሚወዱ ነው። ሲኒማ ለሚወዱ ደግሞ በዋናነት ከቪዥዋል ኢፌክት በዘለለ ብላክ ፓንተርን ፊልም እንዳያችሁት እርግጠኛ ነኝ ሁላችሁም አይታችሁታል። ብላክ ፓንተር ማለት በቃ ሆሊውድ ውስጥ ቤስት ከሚባሉ የፊልም ትሬለሮች መካከል አንዱ ነው። በጣም እኔ የምወደው ትሬለር ነው። ሳውንድ ዲዛይኑ፣ ባክግራውንዱ፣ ሚውዚኩ ራሱ በጣም የሚገርም ነው እና ይሄን ትሬለር ሆሊውድ የሰራው ትሬለር ነው። እኛ ደግሞ በራሳችን ሙሉ ከዜሮ ጀምሮ የብላክ ፓንተርን ትሬለር እንሰራለን ማለት በራሳችን ኤዲት እናደርጋለን ስላችሁ ከዜሮ ጀምረን ኮንተንት ከመቁረጥ ጀምሮ ኮንተንት ቆርጠን ራሳችን ሳውንድ ኢፌክት ሰርተን ሳውንድ ስኮር ሰርተን ሞሽን ግራፊክስ አስገብተን ከዛ መጨረሻ ላይ ሆሊውድ የሰራው ትሬለር እና እኛ የሰራነውን ትሬለር እኩል ስታዩት ትደመማላችሁ። በቃ ማለት ምንም ልዩነት የለውም። ልዩነቱ የምታዩትላ እንትን ነው በቃ ጽሁፉ ይሄ በአማርኛ መሆኑና ያ በእንግሊዘኛ የሆሊውድ በእንግሊዘኛ መሆኑና የሆሊውድ ትሬለር እንሰራለን። ከሚስተር ቢስት የኤዲቲንግ ጥበብ እስከ ሆሊውድ ቪዥዋል ኢፌክት ድረስ የ4 ወር ዝግጅቴን አጠቃልዬ ይዤላችኋለሁ። ያለምንም ፕሮሞሽን በአንድ ፖስተር ብቻ 230 ሰዎች አስቀድሞ የተመዘገቡት ለዚህ ነው። እንዴት ደግሞ ወደ ቪዲዮ ኤዲቲንግ እንደገባው ልንገራችሁ። ወደ ቪዲዮ ኤዲቲንግ የገባውበት ምክንያት ልጅ እያለሁ አጎቴ ላፕቶፕ ነበረውና የዛኔ ገና 7ኛ ክፍል ነኝ እና ላፕቶፑ ላይ ኤዲት ማድረጊያ ሶፍትዌሮች ነበሩ እና በዛ ነው ወደ ኤዲቲንጉ እየተሳብኩ ሄድኩት። ከዛም በተጨማሪ ደግሞ ኤዲተር እንደሆን የገፋፋኝ ነገር ብዬ ማቀርበው ምክንያት ቲቪ ላይ ቢሃይንድ ዘ ሲኖችን አይ ነበር። የነ ስፓይደርማን ቢሃይንድ ዘ ሲን ምናምን ይታይ ነበር ድሮ ቲቪ ላይ። እንዴት ነው ወደ ስራው ዓለም የገባኸው ካላችሁኝ ወደ ስራ የገባሁት 2011 ላይ ነበር።
17 ዓመቴ ነበር የዛኔ ማለት ነው። የመጀመሪያ መስሪያ ቤት የሆነው አባይ ቲቪ ነውና እንዴት ነው ወደ አባይ ቲቪ ገባሁት? ኤዲተር ይፈልጉ ነበረ። ለመፈተን ሄድኩ። ሲያዩኝ ምንም አይደለም ማለት ቤዚክ እውቀት አለኝ። ያን ያህል ጎበዝ ምናምን አይደለም፣ ግን እውቀቱ አለኝ። ትንሽ እውቀቱ አለችኝና እዛ ገባው። አንድ ሳምንት ቼክ እናድርግና አይተንክ እንቀጥራለን አሉኝ ማለት ነው። ከዛም በኋላ በሚገርም ሁኔታ ተቀጠርኩ ማለት ነው። የመጀመሪያ መስሪያ ቤቴ አባይ ቲቪ ሆነ ማለት ነው። ስለ አባይ ቲቪ አሁን በነግራችሁ በጣም ጊዜ አይበቃኝ፣ ምክንያቱም በቃ ከዜሮ ነው የሰራኝ ማለት ነው። ከዜሮ ታውቃላችሁ፣ በጣም ወዶ ቻናል ነው እስካሁን ድረስ ማለት ነው። ከዛም አባይ ቲቪ ለ2 ዓመት ምናምን በቃ በሚገርም ሞራል ምናምን ሰራው። ወደ ዶንኪ ቲዩብ ገባው ማለት ነው። ከዛም ዶንኪ ቲዩብ ስገባ ደግሞ ሌላ ታሪክ። እንደገባው አካባቢ አንደኛ ዓመቱን ወሰን እያከበረ ነበርና በቃ ምን ልበላችሁ፣ እዛ ደግሞ ሌላ ታሪክ ነው። በቃ ስራውም ይለያል። የዩቲዩብ ቪዲዮ ስለሆነ በቃ ብዙ ነገሩ ለየት ያለ ነበርና ከዛ እነሱም እግዚአብሔር ይስጣቸው ልክ እንደ አባይ ቲቪ እነሱም ከዜሮ ነው ያስተማሩኝ ማለት ነው። ረጅም ሰዓት የመስራት ልምድ አልነበረኝም ነበር፣ ሃርድ ወርከር እንድሆን። ከዛ ባለፈ ደግሞ ኮንተንት እንዴት እንደሚቆረጥ አሁን ይሄ አብዛኞቹ ዩቲዩበሮች እስካሁን ድረስ ማያውቁት ነገር ስለ ኮንተንት አቆራረጥ፣ እንዴት ኤዲቲንግ ላይ ራሱ ቪዲዮን ዳይሬክት እንደምናደርገው፣ ለምሳሌ ምን ፉቴጅ ማስገባት እንዳለብን፣ የቱ ጋር ምን መሆን እንዳለበት ከዶንኪ ቲዩብ ስለተማርኩት እውቀት በነገራችሁ አያልቅም። በቃ ምን ልበላችሁ ማለት አያልቅም። ሲኒየር ቪዲዮ ኤዲተር ሆኜ ኢቭን ክሬቲቭ ዳይሬክተር እስከመሆን ድረስ ደርሻለሁ ማለት ነው። እናም ስለ ዶንኪ ቲዩብ አውርቼ ማለት አይበቃኝም ጊዜ፣ ሌላ ቀን ሰፊ ሾው አዘጋጅቼ እነግራችኋለሁ። አሁን ወደ ስታርስ አካዳሚ ልግባላችሁ። በአሁኑ ወቅት ብዙዎች ለአዶቤ ፕሪሚየር ፕሮ ስልጠና ብቻ ከ12000 ብር በላይ ከፍለው ቢማሩም ስራ ማግኘት ግን አልቻሉም። በርካታ ሰዎች ደግሞ ቴክስት ያደርጉልኝ ነበር። ቴክስት የሚያደርጉልኝ ምንድነው ሚኪ ስራ አጣው ምናምን ሚል ሰው በጣም ብዙ ስራ ላገኝ አልቻልኩም ምናምን በጣም ተደጋገመብኝ ማለት ነው። እኔም ሪኮመንድ አደርጋችኋለሁ ወይ አፕወርክ ላይ ስሩ ወይ ቲክቶክ ላይ ራሳችሁ ላይ ሰርታችሁ በቲክቶክ ምናምን ስራ አምጡ፣ ሶሻል ሚዲያ ላይ ተንቀሳቀሱ ምናምን ብዬ ምክር ሰጣችኋለሁ። ግን እንደዛም በሰጣቸው እነዛ ሰዎች ያን ያህል አሁን ላይ ተፈላጊ አይሆኑም። ምክንያቱም ለምንድነው ተፈላጊ ያልሆኑት? የተማሩት ትምህርት ቤዚክ ነው። አብዛኛውን 95% በላይ ኢትዮጵያ ውስጥ የሚገኙ የቪዲዮ ኤዲቲንግ ትምህርት ቤቶች የሚያስተምሩት ዩቲዩብ ላይ በነፃ የምታገኙትን እንዲሁም ደግሞ በጣም በቀላሉ ሰርች አድርጋችሁ የምታገኙትን ትምህርት ነው። ዩቲዩብ ላይ ራሱ ማግኘት ትችላላችሁ። ዩቲዩብ ላይ አሁን ቪዲዮ ኤዲቲንግ ፉል ኮርስ ብትሉ ታገኙታላችሁ። እና ማንም ሰው ዩቲዩብ ላይ የሚያገኘውን መሰረታዊ ዕውቀት ይዘ ገበያው ላይ ስትወጣ ተወዳዳሪ መሆንም ሆነ ገንዘብ ማግኘት የማይታሰብ ነው። እኛ ጋር ግን በአንድ ሶፍትዌር ዋጋ ብቻ አዶቤ ፕሪሚየር ፕሮ፣ አዶቤ አፍተር ኢፌክት፣ አርቲፊሻል ኢንተለጀንስ ኤአይ፣ ካፕከት እንዲሁም ፎቶሾፕን ሁሉንም በአንድ ላይ ያቀናጀን በጥልቅ እንማራለን። ከሶፍትዌር ዕውቀት ባለፈ ደግሞ ፉል ቪዲዮ ኤዲቲንግ፣ ቪዥዋል ኢፌክት፣ ኮንተንት ዳይሬክቲንግ፣ ሞሽን ግራፊክስ እና ኤአይ ማስተር ክላስ በአንድ ላይ ተካተዋል። እንዲሁም ስታርስ አካዳሚ ልክ እንደነ ሚስተር ቢስ ስታይል ያሉትን በአፕወርክ ላይ እጅግ ተፈላጊ የሆኑ ጥበቦችን ይዞላችሁ መጥቷል። ታዲያ ስታርስ አካዳሚ ኢትዮጵያ ውስጥ ከሚገኙ የቪዲዮ ኤዲቲንግ ትምህርቶች ምንድነው ልዩነቱ ካላችሁ፣ ኦፍ ኮርስ እነሱ እንደሚያስተምሩት ቤዚክ ዕውቀትም አለው ማለት ከምዕራፍ 1 እስከ ምዕራፍ 2 ድረስ የምታገኙት ትምህርት ሌላ ትምህርት ቤት የምታገኙት ትምህርት ነው። እኔም ጋር የተካተተው ማለት ነው። ግን ምዕራፍ 13 ድረስ ነው የኔ ትምህርት። ከምዕራፍ 13ቱ ውስጥ ምዕራፍ 1 እና ምዕራፍ 2 ሌላ ኢትዮጵያ ውስጥ የምታገኙት የኤዲቲንግ ትምህርት ነው። ወደ 11 ምዕራፍ ምናምን ኢትዮጵያ ውስጥ የማይገኝ ትምህርት ነው ያስተማርኩት። ትምህርቱ የሚሰጠው በዓለም አቀፉ የአሌክስ ሆርሞዚ ፕላትፎርም ስኩል ላይ ነው። ይህ ሰው የፈጠረው ስኩል ፕላትፎርም እንደ ቴሌግራም ዝም ብሎ ቪዲዮ መላኪያ ሳይሆን እውነተኛ የትምህርት ድባብ ለመፍጠር የተሰራ ነው። እርስ በርስ የምትረዳዱበት ኮሚኒቲ፣ ስራችሁን የምታዩበት፣ እንደ ጌም ደረጃችሁን እያሳደጋችሁ የምትማሩበት በኢትዮጵያ ውስጥ ያልተለመደ እጅግ ዘመናዊ መማሪያ ነው። ቪዲዮዎቹ፣ ፋይሎቹና ሊንኮቹ በምዕራፍ ተከፋፍለው በስርዓት ተቀምጠዋል። ልክ እንደ ኔትፍሊክስ በፈለጋችሁት ሰዓት እየገባችሁ በጥራት መማር ማየት ትችላላችሁ። ሌላው ደግሞ የዓለማችን ትልልቅ ባለሙያዎች የሚጠቀሙበት ፕላትፎርም ስለሆነ እናንተም ገና ከጀምሩ ከዘመናዊ አሰራር ጋር እንድትለማመዱ ፈልጌ ነው። ትምህርቱ የሚሰጠው የአሌክስ ሆርሞዚ ፕላትፎርም በሆነው ስኩል ላይ ነው ስላችሁ፣ አሌክስ ሆርሞዚ ማን እንደሆነ ላላወቃችሁ፣ ይህ ሰው በዓለም አቀፍ ደረጃ እጅግ ስኬታማ ቢዝነስማን ነው። እሱ በኢንቨስትመንት ዓለም ውስጥ ያለውን ትልቅ ልምድ ተጠቅሞ ተማሪዎችና አስተማሪዎች በአንድ ላይ ተገናኝተው ሕይወታቸውን የሚቀይሩበትን ስኩል የተባለ ዘመናዊ ፕላትፎርም ፈጥሯል።
የስታርስ አካዳሚ ተማሪ መሆን ማለት በዚህ በዓለም አቀፍ ደረጃ ዕውቅና ባለው እና በዘመናዊ ፕላትፎርም ላይ የመማር እድል ማግኘት ማለት ነው። በስልካችሁ በአንድሮይድም ሆነ በአይፎን አፑን ጭናችሁ ወይም በኮምፒውተራችሁ በዌብሳይት በኩል ቀጥታ መግባት ትችላላችሁ። ለዚህ የሚያስፈልጋችሁ ብቸኛው ነገር የራሳችሁ የሆነ ኢሜል ብቻ ነው። በኢሜይላችሁ አንዴ ከገባችሁ በኋላ ዓለም ላይ በየትኛውም ቦታ ብትሆኑ የስታርስ አካዳሚ ቤተሰብ ሆናችሁ ትምህርታችሁን መቀጠል ትችላላችሁ። ይህንን ልዩና ታላቅ ትምህርት እስከ የካቲት 8 ለሚመዘገቡ ከ40% በላይ ግዙፍ ቅናሽ አድርገንላችኋል። ይህም ማለት በ7500 ብር ብቻ መመዝገብ ትችላላችሁ። ከየካቲት 8 እስከ 16 ለሚመዘገቡ ደግሞ የ25% ቅናሽ ይኖራል። ይሄ ማለት 9500 ብር ማለት ነው። ከየካቲት 16 በኋላ ግን ትምህርቱ በሙሉ ዋጋው በ13000 ብር የምታገኙት ይሆናል። አንድ ነገር ግን ወቁ፣ ይህ ትምህርት ለሁሉም አይደለም። ስታርስ አካዳሚ የተከፈተው ለተመረጡና ለቆራጥ ሰዎች ብቻ ነው። ለሰነፎች፣ ቶሎ ተስፋ ለሚቆርጡ ወይም ለሚሰላቹ ሰዎች እዚህ ቦታ የለንም። እኔ የምፈልገው ህይወቱን ለመቀየር የሚተጋ የእንቅልፍ መስዋዕትነትን የሚከፍል እና ጀግና እስከ መጨረሻው የሚቆም ሰው ብቻ ነው። ትምህርቱ ከባድ ስለሆነ ዲሲፕሊንና ቆራጥነት ግዴታ ናቸው። ህመሙን ለሚታገስ ግን መጨረሻው ስኬት ነው። ትምህርቱ 13 ምዕራፍና 48 ክፍሎችን የያዘ የ60 ሰዓት ስልጠና ሲሆን በ3 ወር ውስጥ ተምራችሁ እንድታጠናቅቁ ተደርጎ ተዘጋጅቷል። ዋናው ትምህርት በቪዲዮ እንደ ቱቶሪያል በጥንቃቄ ተዘጋጅቶ የቀረበ ነው። ይህንን ተከታታይ ስልጠና ለእናንተ በሚመጥን መልኩ ለማዘጋጀት ብቻ ከ4 ወር በላይ ፈጅቶብኛል። ስለዚህ እያንዳንዱን ዝርዝር ነገር ጥራት ባለው መልኩ ታገኙታላችሁ። ትልቁ ጥቅሙ ደግሞ ልክ እንደ ኔትፍሊክስ ተከታታይ ፊልሞች በፈለጋችሁት ሰዓትና ቦታ በቀን 24 ሰዓት ያለምንም ገደብ እየገባችሁ ደጋግማችሁ መማር ትችላላችሁ። የግድ እኔን መጠበቅ አያስፈልጋችሁ። በራሳችሁ ፍጥነት ትምህርቱን መከታተል ትችላላችሁ ማለት ነው። ይህንን ስልጠና ለማዘጋጀት ብቻ ከ4 ወር በላይ ጊዜን ሰጥቼበታለሁ። እያንዳንዱ ቪዲዮ በጥንቃቄ የተቀረጸና እናንተን ውጤታማ ለማድረግ የተዘጋጀ ነው። ትምህርቱ በስኩል ፕላትፎርም ላይ ልክ እንደ ኔትፍሊክስ ተከታታይ ፊልሞች በምዕራፍ ተከፋፍሎ ተቀምጧል። ይህ ማለት በቀን 24 ሰዓት በፈለጋችሁት ቦታና ሰዓት ያለ ገደብ እየገባችሁ ደጋግማችሁ ማየት ትችላላችሁ። ከዚህ በተጨማሪ ደግሞ በሳምንት 2 ቀን ማለትም ማክሰኞና ሐሙስ ከምሽቱ 2 ሰዓት ተኩል እስከ ምሽቱ 4 ሰዓት ተኩል ድረስ በቀጥታ ላይቭ እየተገናኘን ጥያቄዎቻችሁን እመልሳለሁ። ይህንን ትምህርት ለመማር መስፈርት ያስፈልጋል። መስፈርቶቹ የሚሆኑት የመጀመሪያው ኮምፒውተር ነው። ላፕቶፕ ወይም ዴስክቶፕ። ጥሩ ኮምፒውተር ከኮር i5 ቢጀምር ይመረጣል። ሌላ ደግሞ ኢንተርኔትና ምቹ ኤዲቲንግ ሴታፕ ናቸው። እነዚህ መሰረታዊ ነገሮች ናቸው። በተለይ ኢንተርኔት በጣም ያስፈልጋቸዋል። ምክንያቱም የምትሰሩበትን ፋይል ዳውንሎድ ለማድረግ ጥሩ ኢንተርኔት ስለሚፈልግ ዋይፋይ ቢኖራችሁ ይመረጣል። አሁን ከተመዘገቡ በኋላ ከ2 ሳምንት በኋላ ከኔ ጋር ላይቭ እየተገናኘን ትምህርቱን የምንጀምር ይሆናል። እስከዛ ግን ተመዝግበው ለመማሪያ የቀረቡትን ቪዲዮዎች እያዩ መማር ይችላሉ። ለመመዝገብ በ0967 87 60 67 ይደውሉ ወይም በቴሌግራም @ስታርስ አካዳሚ 21 ብለው ያናግሩን። ስታርስ አካዳሚ ምዝገባው ተጀምሯል። አሁኑኑ ተመዝገቡ። True art is the bridge between a dream and reality. It is built by those who see what others don't and those who turn discipline into greatness. This is not just learning. This is a calling. This is your time. This is your generation. You are the stars. Welcome to Stars Academy. Ethiopia's biggest and #1 online video editing academy. A complete professional masterclass in video editing, visual effects, content directing, motion graphics, and artificial intelligence-powered creative production. Led by Mickey Star. መጀመሪያው አዋርድ በምርጥ ኤዲቲንግ ተሸላሚ የሆነው video editor, VFX artist, director, creative director, graphic designer, and cinematographer.
With over 7 years of real-world experience working with Ethiopia's leading companies, this is where creativity meets discipline, where technology meets vision, where ideas become impact and talent becomes mastery. You are not born to watch. You were born to create, to lead, to leave a mark. Remember this: skills can be taught. Greatness is built by consistency. This is your stage. This is your future. You are this generation's star. You are all stars. Welcome to Stars Academy.